ሰላም ጤና ይስጥልኝ የቻናላችን ቤተሰቦች የሰዓቱን ትኩስና ወሳኝ መረጃዎችን ይዘን ቀርበናል። በዚህ የመረጃ ሰዓታችን በዋናነት ሁለት ወሳኝ መረጃዎችን እንመለከታለን። የመጀመሪያው የመንግስት ሰራተኞች የደሞዝ ጭማሪን የሚመለከት ሲሆን ሁለተኛው ደግሞ በአጠቃላይ በግልም ሆነ በመንግስት መስሪያ ቤት ለሚሰሩ ደሞዝተኞች የሚደረገውን የደሞዝ ግብር ወይም የታክስ ቅነሳ ጉዳይ ነው። የመንግስት ሰራተኛውን ከኑሮ ውድነት ለመታደግ ተጨማሪ የአበልና የጥቅማ ጥቅም መመሪያ በሲቪል ሰርቪስ ኮሚሽን በኩል በይፋ ጸድቋል። በተጨማሪም በተለያዩ አገልግሎቶች ላይ አዳዲስ ታክሶች እንደሚጣሉ ቢነገርም ለደሞዝተኛው ግን በከፍተኛ የኑሮ ውድነት ምክንያት የደሞዝ ግብር እንደሚቀነስ ተመላክቷል። ለመሆኑ መቼ ይቀነሳል? ምንስ አዲስ ነገር አለ? የሚለውን እንመለከታለን። መንግስት ከዓለም አቀፍ የገንዘብ ተቋም IMF ለመውሰድ ከተዘጋጀው $5 ቢሊዮን አዲስ የውጭ ብድር ውስጥ ለመንግስት ሰራተኞች በቀጥታ የደሞዝ ጭማሪ ይደረጋል ወይ የሚለው የብዙዎች ጥያቄ ሆኗል። ይህንን በተመለከተ ምን አዲስ ነገር አለ የሚለውን እንመለከታለን። የገንዘብ ሚኒስትሩ አቶ አህመድ ሺዴ ምላሽና ብድሩን በተመለከተ የህግ ባለሙያዎች ያቀረቡት ጥሪን ጨምሮ በዝርዝር እንመለከታለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ለደሞዝተኛው ማህበረሰብ የሚበጀውን ይህንን መረጃ እስከ መጨረሻው አብራችሁን ቆይታችሁ ተከታተሉ። በቅድሚያ መንግስት በ2019 በጀት ዓመት $5 ቢሊዮን አዲስ የውጭ ብድር ለመውሰድ ተዘጋጅተዋል። ይህንን ተከትሎ በቀጣዮቹ ወራት አዳዲስ የተሽከርካሪ ባለቤትነት፣ የሪል ስቴት፣ የትንባሆና አልኮል ቀረጥ ይጣላል። የኢትዮጵያ መንግስት በ2019 በጀት ዓመት $5 ቢሊዮን አዲስ የውጭ ብድር ለመውሰድ ማቀዱንና እንደ አውሮፓውያን አቆጣጠር ከሐምሌ ወር 2026 ጀምሮ አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ መወሰኑን ሚዲያችን የተመለከተው የዓለም አቀፉ የገንዘብ ተቋም IMF አምስተኛው የግምገማ ሪፖርት ሰነድ ያስረዳል። ተቋሙ በዚህ ሳምንት ባወጣው ባለ 132 ገጽ የፖሊሲ ትግበራ ክትትል ሪፖርት እንዳመላከተው የኢትዮጵያ መንግስት ከሁለት ዓመታት በፊት ተግባራዊ ማድረግ የጀመረውን የማክሮ ኢኮኖሚ ማሻሻያ ፕሮግራም ከተቀመጠው እቅድ በላይ በሆነ አፈጻጸም በስኬት እያከናወነ ይገኛል። መንግስት የማሻሻያ ፖሊሲውን ለማስፈጸም ከተጠቀሰው አጠቃላይ የብድር መጠን ውስጥ አብዛኛውን ከባለብዙ ወገን አበዳሪዎች የሚያገኝና ዝቅተኛ ወለድ የሚከፈልበት ቢሆንም ለንግድ ብድር ግን ልዩ ሁኔታ መፈጠሩን ይጠቅሳል። አብዛኛው ብድር የአገሪቱን የዕዳ ጫና በማያባብስ መልኩ በረጅም ጊዜ የሚከፈል ዝቅተኛ ወለድ ያለው ሲሆን የኮይሻ የኃይል ማመንጫ ግድብ ግንባታን ለማጠናቀቅ ብቻ የ950 ሚሊዮን የንግድ ብድር እንዲወሰድ በIMF ኃላፊዎች ከስምምነት መደረሱን ይጠቅሳል። መንግስት ከIMF ጋር በገባው የ4 ዓመታት ፕሮግራም ውስጥ ምንም አይነት የንግድ ብድር ላለመውሰድ ቃል ቢገባም ለኮይሻ ግድብ ግንባታ ልዩ ሁኔታ ተመቻችቶለታል። ከተለያዩ ዓለም አቀፍ አበዳሪዎች ጋር ለረጅም ጊዜያት ሲካሄድ የነበረውን የዕዳ ሽግሽግ ድርድርን በሚመለከትም መንግስት የዩሮ ቦንድን ጨምሮ ከሁሉም የውጭ አበዳሪዎች ጋር እስከ መጪው ታኅሳስ 2026 ድረስ ስምምነት ላይ ለመድረስ አቅዷል። ይህ የዕዳ ሽግሽግ ዴቢት ስትራክቸሪንግ ሲጠናቀቅ ለውጭ ዕዳ ክፍያ የሚወጣውን የመንግስት ከፍተኛ በጀት ለመቀነስ እንደሚያስችል ተገልጿል። በቀጣዮቹ ወራት የሚጣሉት የታክስ አይነቶች እንደ IMF የግምገማ ሪፖርት የኢትዮጵያ መንግስት የውጭ ምንዛሬን ሙሉ በሙሉ በገበያ እንዲወሰን ካደረገ ወዲህ ባሉት ጊዜያት ተቋሙ ከታክስ እንዲሰበሰብ ካቀደው የገቢ መጠን ተጨማሪ 30 ቢሊዮን ብር ተሰብስቧል። የኢትዮጵያ መንግስት በቀጣዮቹ 2 ዓመታት ከታክስ የሚያገኘውን ገቢ በከፍተኛ ሁኔታ ለማሳደግና ማንኛውንም ድጎማ ለማንሳት ቃል መግባቱን የጠቆመው የገንዘብ ተቋሙ ሪፖርት በቀጣዮቹ ወራት ይተገበራሉ ያሏቸውን ቁልፍ እርምጃዎች በዝርዝር አስቀምጧል። ከነዚህም መካከል የነዳጅ ድጎማ አንዱ ሲሆን በ2019 በጀት ዓመት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን ይደረጋል። ነዳጅ ላይ ከሚጣለው የታክስ አይነቶች በድምሩ 176 ቢሊዮን ብር ለመሰብሰብ የታቀደ ሲሆን ከዚህ ውስጥ 93 ቢሊዮን ብር ተጨማሪ እሴት ታክስ ቫት፣ 80 ቢሊዮን ብር ከኤክሳይዝ ታክስ እንዲሁም 3 ቢሊዮን ብር ቀጥተኛ ካልሆነ የሀገር ውስጥ ታክስ የሚሰበሰብ ይሆናል። የኢትዮጵያ መንግስት የኢትዮጵያ ነዳጅ አቅራቢ ኢንተርፕራይዝን የካፒታል አቅም በ286 ቢሊዮን ብር በማሳደግ በነዳጅ ምርቶች ላይ ከሚጣሉ ታክሶች የሚሰበሰበው ገቢ ሙሉ በቀጥታ ወደ ማዕከላዊ ግምጃ ቤት ገቢ ሲደረግ
ኢንተርፕራይዙ የተፈቀደለትን ተጨማሪ ካፒታል በመጠቀም የነዳጅ ግዢ ክፍያዎችን በቀጥታ ለአቅራቢዎች መክፈል ወደሚያስችለው የግዢ ስርዓት እንዲገባ እንደሚደረግ ተመላክቷል። ለኢንቨስትመንት ማበረታቻ ተብለው ይሰጡ የነበሩ የታክስ ነጻ መብቶችም ወደ መደበኛ ታክስ የሚቀየሩ ሲሆን የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር እና የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በጋራ በሚዘረጉት የአሰራር ስርዓት እስከ ታኅሳስ 2019 ዓ.ም ድረስ ተግባራዊ ይደረጋል። በአልኮል በትንባሆና ሌሎች ምርቶች ላይ አዲስ የኤክሳይዝ ታክስ ተመን ይጣላል። ሌላው የሚጣለው የታክስ አይነት የተሽከርካሪ ባለንብረትነት ታክስ ነው። ይህ ታክስ የሀገሪቱን ጠቅላላ የሀገር ውስጥ ምርት ጂዲፒ 0.2 በመቶ ያህል ተጨማሪ ገቢ ያስገኛል ተብሎ ይጠበቃል። የሚኒስቴሮች ምክር ቤት የግብር አወሳሰን ውሳኔን እስከ ታኅሳስ 2019 ዓ.ም ድረስ ለፌዴሬሽን ምክር ቤት የሚያቀርብ ሲሆን የፌዴራልና የክልል መንግስታት የትኛውን የተሽከርካሪ ግብር እንደሚሰበስቡ ይወስናሉ። ከሪል ስቴትና የንብረት ታክስን በተመሳሳይ መልኩ ከጠቅላላ የሀገር ውስጥ ምርት ጂዲፒ 0.3 በመቶ ታክስ ለመሰብሰብ የታቀደ ሲሆን ለዚህም በትላልቅ ከተሞች የንብረት ዋጋ ትመናና የምዝገባ ሰነድ ዝግጅት እየተካሄደ መሆኑ በሪፖርቱ ተጠቅሷል። የመንግስት ልማት ድርጅቶችም ትርፋማነት ላይ ብቻ እንዲያተኩሩ የሚደረግ ሲሆን ለህዝብ ጥቅም ሲባል ያለ ትርፍ የሚሰሯቸው ስራዎች ካሉ በመንግስት በጀት እንዲያካክሱት ይደረጋል። ሊያጋጥሙ የሚችሉ እንቅፋቶች ግን ይኖራሉ። መንግስትና አይኤምኤፍ የኢትዮጵያ ኢኮኖሚ በ10.2 በመቶ ያደገ በመሆኑ የሚሰበስበው ታክስም ከዚሁ ጋር ተመጣጣኝ በሆነ መልኩ ማደግ እንዳለበት ይስማማሉ። ይሁን እንጂ የዚህ አይነቱ ሰፊ የታክስና የዋጋ ማስተካከያ ጫና በህዝቡና በንግዱ ማህበረሰብ ላይ ሊያስከትል የሚችለውን ማህበራዊና ኢኮኖሚያዊ ተጽዕኖ ሪፖርቱ በዝርዝር አላስቀመጠም። አይኤምኤፍ ለፖሊሲዎቹ ትግበራ ስጋት ሊሆኑ ይችላሉ ያሏቸው ሁኔታዎች በዝርዝር ያስቀመጠ ሲሆን በሀገር ውስጥ የሚከሰቱ ግጭቶች መባባስ ወይም በጎረቤት ሀገራት ሊፈጠሩ የሚችሉ አለመረጋጋቶች ቀዳሚውን ድርሻ ይይዛሉ። በዓለም አቀፍ የገበያ ሁኔታዎችና በጸጥታ ችግሮች ምክንያት በገቢና ወጪ ንግድ ላይ ሊፈጠሩ የሚችሉ የአቅርቦት ተግዳራቶችም በተመሳሳይ መልኩ በስጋትነት ተቀምጠዋል። ይህ በእንዲህ እንዳለ ደሞዝተኛው ማህበረሰብ ከከፍተኛ የኑሮ ውድነት ጋር ተያይዞ የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የሚጥለውን የግብር መጠን በአስቸኳይ ሊያሻሽል እንደሚገባ ፕራግማ ካፒታል የተሰኘው ድርጅት አስቸኳይ ጥሪ አቅርበዋል። የፕራግማ ካፒታል መስራችና ዋና ስራ አስፈጻሚ የሆኑት አቶ መርዕድ ፍቅረ ዮሐንስ እንደገለጹት ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝ ላይ ከፍተኛ ግብር መጠን የምትጥል ሀገር ናት ብለዋል። አሁን ባለው የኑሮ ውድነት፣ የዋጋ ግሽበትና የገበያ ሁኔታ ይህ አሰራር ለደሞዝተኛው እጅግ አዳጋች በመሆኑ ህጉ ዳግም ሊፈተሽና የታክስ ማሻሻያ ሊደረግ ይገባል ብለዋል። አጠቃላይ የዋጋ ግሽበት ወደ 14 በመቶ ዝቅ ማለቱ ቢነገርም በከተሞች በተግባር ያለው የኑሮ ጫና ግን በደሞዝተኛው ላይ እጅግ የበረታ መሆኑና ከውጭ የሚገቡ ሸቀጦች ዋጋ መናርም የሀገር ውስጥ የኑሮ ውድነቱን ይበልጥ እያባባሰው እንደሚገኝ ድርጅቱ አስታውቋል። ለዚህም ነው መንግስት ለደሞዝተኛው የደሞዝ ግብርን ሊቀንስ እንደሚችልና ይህም በተለያዩ ምክንያቶች እንደሚጠበቅ ፍንጮች እየታዩ ያሉ። ለመሆኑ በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረጋል? ይህ ጥያቄ በህዝብ ተወካዮች ምክር ቤት 5ኛ ዓመት መደበኛ ስብሰባ ላይ በግልጽ ተነስቶ ነበረም። ጥያቄያቸውን ለምክር ቤቱ ካቀረቡት አባላት መካከል የአብን ፓርቲን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ይገኙበታል። ዶክተር ደሳለኝ በጥያቄያቸው መንግስት ለ2019 በጀት ዓመት ለመንግስት ሰራተኞች የደሞዝ ጭማሪ ያደርጋል ወይ የሚለው ጉዳይ በግልጽ እንዲታወቅ ጠይቀው ነበረም። ዶክተር ደሳለኝ ባለፈው ዓመት የታዘቡትን አጋጣሚ በማስታወስ በፈገግታ የታጀበ ጥያቄ ሰንዝረዋል። ባለፈው ዓመት ተመሳሳይ ጥያቄ አቅርቤ ደሞዝ ጭማሪ የለም የሚል ምላሽ ከተሰጠኝ ከ1 ወር በኋላ ጭማሪ ተደርጓል። ዘንድሮስ ጭማሪ የለም ካሉኝ ከ1 ወር በኋላ ጭማሪ ይኖራል ወይ ሲሉ ሚኒስትሩን ጠይቀዋል። ለቀረበው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሽዴ መንግስት ቀደም ሲል በ2 ዙር የደሞዝ ጭማሪ ማድረጉን ጠቅሰዋል። ይሁን እንጂ በአሁኑ ወቅት በክልሎች በኩል በፐርሰንት ተሰርቶ የቀረበው የደሞዝ ጭማሪ ተመንና ለጉዳዩ ከተመደበው በጀት ጋር ባለመመጣጠኑ ምክንያት አሁንም ድረስ ተጨማሪ የማጣራትና የማስተካከል ስራዎች እየተሰሩ መሆኑን ሚኒስትሩ ለአባላቱ አስገንዝበዋል።
አስገንዝበዋል። ባለው የኑሮ ውድነት ምክንያት ለመንግስት ሰራተኛው የደሞዝ ጭማሪ መደረጉ፣ በአጠቃላይ ደግሞ ለሁሉም ደሞዝተኛ የደሞዝ ግብር መቀነሱ የግድና ግልጽ መሆኑ የታመነበት ጉዳይ ነው። የሲቪል ሰርቪስ የአበልና ጥቅማ ጥቅም መመሪያ መጽደቅም የዚህ ማሳያ ነው። መንግስት ከዓለም አቀፍ ተቋማት የሚያገኘው $5 ቢሊዮን ኢትዮጵያ ላይ እንዴት ተጽዕኖ ሊፈጥር ይችላል? አዳዲሶቹ ታክሶች ኑሮን ይበልጥ ያከብዱታል? የእናንተ አስተያየት ምንድነው? በኮመንት መስጫው ላይ አጋሩን። እኛም ይህንን አንገብጋቢ ጉዳይ በቅርበት የተከታተለን ወደ እናንተ ስለምናቀርብ መረጃው በቶሎ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አትርሱ። ቪዲዮ ላይክ በማድረግ ተደራሽ አድርጉ። ስላዳመጣችሁን ከልብ እናመሰግናለን። ሰላም።